ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ልብህ ደክሞታል፣ መንገድ ጨልሞብሃል፣ ወዴት እንደምትሄድ እርግጠኛ አይደለህም። ስለዚህ ዛሬ በዚህ ጸሎት እግዚአብሔር እረኛ እንደሆነ አስታውስ። እርሱ በፊት ለፊትህ ይሄዳል፣ መንገድህን ይመራል። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 23 ከቁጥር 1 ጀምሮ እስከ 3 እንዲህ ይላል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እረኛ በጎቹን አይተዋቸው፣ ከፊታቸው ይሄዳል፣ አደጋ ካለም ይጠብቃቸዋል። እግዚአብሔር እንዲሁ ነው። ምናልባት ዛሬ የምታየው ግራ መጋባት ብቻ ሊሆን ይችላል። እርሱ ግን መጨረሻውን ከመጀመሪያው ያያል። ማየት ብቻም አይደለም፣ ያውቃል። ስለዚህ በፍርሃት ሳይሆን በእምነት እንጸልይ። አባታችንና አምላካችን እግዚአብሔር ሆይ፣ አንተ መልካም እረኛችን ነህ፣ እናመሰግንሃለን። ልባችን ሲደክም ታበረታናለህ፣ መንገዳችን ሲጨልም ብርሃን ትሆነናለህ። ዛሬ የሚያስጨንቀንን ሁሉ በፊትህ እናኖራለን። የተጨነቀውን ልብ በዕረፍት ሙላው፣ ግራ የተጋባውን በጥበብህ ምራው፣ የደከመውን በኃይልህ አበርታው። ዛሬ ከአንተ ውጪ ሌላ መጠጊያ እንደሌለን እናምናለን። ቃልህ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። ዛሬም ይህንን ተስፋ በልባችን እንይዛለን። ምንም አይነት ፈተና ቢገጥመን አንተ ከኛ ጋር እንዳለህ እናምናለን። በጨለማ ውስጥ ብርሃናችን ሁን፣ በድካም ጊዜ ኃይላችን ሁን፣ በጭንቀት ጊዜ ሰላማችን ሁን። ከፊታችን የቆሙትን ፍርሃቶች በመገኘትህ አስወግድ። የምንወስናቸውን ውሳኔዎችና ድርጊቶቻችንን ደግሞም ሕይወታችንን ሙሉ በሙሉ በመንፈስህ ምራ። ካንተ ውጪ እንዳንሄድ እግራችንን አቅና። ቤተሰባችንን ጠብቅ። የእጆቻችንን ሥራ ባርክ። የልባችንን ጭንቀት በሰላምህ ቀይር። በየቀኑ ድምፅህን መስማት ይሆንልን። በፍጹም አንተን በነገር ሁሉ የሚያከብርና የሚታዘዝ ልብ ስጠን። ዛሬ በእምነት እናውጃለን። እግዚአብሔር እረኛችን ነው። እርሱ ይመራናል፣ አይተወንም። ፍርሃትን በእምነት እናሸንፋለን። ጭንቀትን በጌታ ሰላም እንተካለን። ዛሬም ሆነ ነገ ጌታ ከእኛ ጋር ነው። እግዚአብሔር ፈጽሞ አይተወንም። ዛሬ ይህንን ጸሎት አብረኝ ከጸለይክ አንድ ነገር አስታውስ። አንተ ብቻህን አይደለህም። መልካሙ እረኛ ከፊት ይሄዳል፣ በጎንህ ይቆማል፣ በእያንዳንዱ እርምጃህም ይመራሃል። ዛሬ ሰላሙ ልብህን ይሙላ፣ ጸጋው ያበርታ፣ ፍቅሩም ዘወትር ይከተል። በሕይወቴ ዘመን ሁሉ ቸርነትና ምሕረትህ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። በዚህ ጸሎት ከተጠቀማችሁ ለሌላው እንዲደርስ ይህንን ቻናል ላይክና ሼር ማድረግ አትርሱ። በየቀኑ እንደዚህ አይነት አጫጭር ጸሎቶችና መንፈሳዊ ሕይወታችሁን የሚያሳድግ መንፈሳዊ ትምህርቶች እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። እወዳቸዋለሁ። ተባረኩ።